ያ የድሮ ነበር የማይቆራረጥ አንቴናው ሲነካ። ያሁን ቴሌቪዥን ዝም ብሎ ይጠራል ሶኬቱ ሲሰካ። በዛ ላይ ጩኸቱ አይርስ ያሽካካ። ደግሞ ሳሰፋፉ ስክሪኑ ነገር ቤት ውስጥ ከፍተሽው ይታያል ለሀገር። በወርጫሙ ጊዜ ቲቪ ድሮ ቀረ። ያሁን ቴሌቪዥን መልክ እያሳመረ ፍላሽም ኬብልም ያገኘውን ሁላ እየቀረቀረ በውድ ተገዝቶ አይቆይም ሲበላሽ። ይልቅ የድሮ ጠባቡ ከሆነ አንቺ ቲቪ ከፍቼ ሞክሬው ባሻሽ ዋጋ ልግዛሽ። የያዝከው መሳሪያ ስሪቱ የቀጠነ ከድስቷ ስፋት ነው ታስብለኝ ጀመረ። ሁሉም እንደ ጸበል ልቅመሰው እያለ የስንታችን ቲቪ እንደሰፋ አለ። ሳትቀምስ ላትገዛ ዋጋ ሳታወጣ ታዲያ ያልተከፈተ ያልታየ ኬት ይምጣ። ደና ስትፈልግ ያንተዋ እያሰፋች ባለ 3 መኝታ አርጋለህ አረፈች። ብቻ እኔ ልምከርህ ማማረጥ ይቅርና ኋላ እንዳትቸገር አተለላሙና ከኔው ጋር ተወዳጅ ላንተ አላንስምና። ደሞ ጠባቡን ከፈለክ የትም ያልተነዳ አንተም ያንተ አልሆነ የሌላ ማቹት ስለ ቲቪ ነበር ያወራሁት። መልስ ሰጠው ብላ ብትቀላቅልም እኔ ግን በፍጹም ከርዕስ አልዘልም። የኔ ቲቪ አዲስ ነው እሱ ይሻልሃል የሌላ ታዳርስ ብላ ላወራችው ባጭር ቃል ልመልስ። ያንቺ ቴሌቪዥን ብዙ ማገልገሉን በደንብ አውቄያለሁ አይቼው ከበሩን። ይሄን አትደብቂም ሁሌም ኦን ነው አሉ ዘግተሽው አታቂም። እንደውም ከመክፈትሽ ብዛት በማታና በጧት ገመና ድራማን አንቺ ቤት ነው ያየው የሰፈሩ ወጣት። ተይንቻ እንወሻሽ ሶኬቱን ራሱ ሳትነቅል እየተኛሽ ኃይል ጨምሮ አድሮ ፓወራይ ሲዋብጦ ስንቴ ነው ያሰራሽ። አሁን በቅርቡ እንኳን ምንጩ ያልታወቀ ዱለሽበት ፍላሽ ለጥቂት መትረፉን በቫይረስ ሊበላሽ ያልሰማው መሰለሽ ሲያወሩ እናርጋሽ። ቲቪ ያለኝ በማለት ለተገኘው ሁሉ ሪሞት እያደልሽ መውቀስ ልክ አይደለም ከፍቶኝ ሄደ ብለሽ። እናም እንደ ሐሳብ ይቅርብሽ በቃ ተይ ምርጥ ዕቃ እንደያዘ ዋጋ ማስወደዱ። አንቺ ባልሽው መጠን እንኳንስ ብቻውን ፍጹም አያዋጣም ከነ ቲቪ ስታንዱ።